ፓኪስታን ለሱዳን የ1.5 ቢሊዮን ዶላር ዋጋ ያላቸው የጦር መሳሪያዎችን ልታቀርብ መሆኑን አነጋጋሪ ሆኗል። ፓኪስታን ለሱዳን የጦር መሳሪያ ጀቶችን ለማቅረብ የ1.5 ቢሊዮን ዶላር ስምምነት ለመፈጸም መቃረቧ ተነግሯል። በስምምነቱ መሰረት ፓኪስታን ለሱዳን 200 ድሮኖችን ጨምሮ ዘመናዊ አየር መከላከያ ስርዓትን ታቀርባለች ሲል ሌሎች ተዋጊ አውሮፕላኖችም ትሰጣለች ተብሎለታል። ሱዳን በአሁን ጊዜ ጀነራል አብዱል ፈታህ አልቡርሃን በሚመሩት የሱዳን ጦር የበላይነት የሚመራ መንግስት ሲኖራት ጦሩ ከፈጥኖ ደራሽ ኃይሉ ጋር ጦርነት ውስጥ ከገባም ከ1000 ቀን መድፈኑም ተሰምቷል። የፓኪስታን ጦር መሳሪያ ስምምነትም የፈጥኖ ደራሽ ኃይሉ ያለውን የአየርና የድሮን የበላይነት ለመመከት ይረዳልም ተብሎለታል። ሱዳን መሳሪያውን የምትገዛበት ገንዘብ ከሳውዲ አረቢያ አግኝታለች የተባለ ሲሆን ምንጮች ስምምነቱ እንዲሳካ ሳውዲ አረቢያ እያደራደረች ትገኛለች ተብሏል። ፓኪስታን ከወራት በፊት ከህንድ ጋር ጦርነት ከገባች በኋላ ተዋጊ ጀቶቿ ትኩረት የሳቡ እንደሆነ ሲነገር ከሊቢያ ጦር ጋርም የ4 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት ተፈራርማለች። ከሳውዲ አረቢያ ጋርም ብድሯን ወደ ጀት ሽያጭ መቀየርን ጨምሮ እስከ 4 ቢሊዮን ዶላር የሚያወጣ የመሳሪያ ሽያጭ ስምምነት ለመፈጸም እየተነጋገረች እንደሆነ ሮይተርስ ዘግቧል። ይህ አረብ ኒውስ ነው። ይመቻችሁ።